እንዴት ነው የኢትዮጵያ ኑሮ? እንዴት አደረገ? የኢትዮጵያ ኑሮ ሙሉ መንደር። ኧረ በጣም ጀግና ነሽ። አመድ ያረግሽው። እና አሁን እሱ እንጨት ስንት እንጀራ ነው የሚጋግረው? ልገዘው። እሺ ይጠቅምሻል። ኧረ ይበቃሻል፣ በጣም ይበቃሻል። የእንጨት እንጀራ ያምራል። አይ ነው የኤሌክትሪክ እኮ ሰው እንዳይጎዳ ነው። የኤሌክትሪክ ምጣድ መሰል። በቃ አይዞሽ፣ ይበቃሽ። እንግዲህ ይህች እንጨት ትንሽ ናት። ይህች እንጨት ትበቃሻለህ ወይ ለምጣድ የሚለው ነገር ትበቃኛለች። አሁን በዚች እንጨት እንጀራ እንዴት እንደሚጋገር አሳያችኋለሁ። ካልበቃች ግን ኧረ ይበቃኛል፣ ከምት ይበቃኛል። እና አሁን ይህችን ጊዜ ማቀጣጠል ከዛ ምጣድ ሊበሰል ነው እላችኋለሁ። እንዲህ ታደርጋላችሁ። እዛም ጋር የፈለኩበት አለ አይደል? ለውጭ ያንንም እጠርጋለሁ። ተመልካቾች እንግዲህ እንደዚህ በእሳት የኢትዮጵያ ኑሮ በእሳት ነው። በነገራችን ላይ እኔ እንጨት ምጣድ እወዳለሁ ብያችኋለሁ። በጆክ ነው የማሰፋው። ያው እኔ በጆክ ነው የምወደው። በማዞሪያ አልችልበትም። እንግዲህ እንደዚህ ታረቁ ቆራረጡ ምናምን እንዲያስቡ በጆክ ነው የምጋግረው። በማዞሪያ ከማይችሉት ውስጥ ነኝ እላችኋለሁ። በጆክ ደስ ይለኛል እና የእንጨት ምጣድ ነው የምወደው። እንግዲህ እንደምታዩት እኔ ያው ይችን ምንድን ነው የኢትዮጵያ እንደዚህ አይደለም ማለት እንጨቱን እሳቱ ስለሚጎዳ ይሄን እንደዚህ አድርገው ይሰራል። እኔ ያው ስላልሰራሁኝ ነው እና አሰራዋለሁ እንደዚህ አድርጌ ማለት ነው። እና የእንጨት ምጣድን የሚያህል ነገር የለም። አሪፍ ነው። ኤሌክትሪክ እንጨት እንዳይጎዳችሁ ብቻ ነው ጥቅሙ፣ ሌላ ጥቅም የለውም። እኔ ኤሌክትሪክ አለኝ ግን በጣም ፓወር አስቸጋሪ ነው። ለሊት 9 ሰዓት ተነስታችሁ ነው እንደው ከሰራ እንኳን ማለት ነው 10 ሰዓት 9 ሰዓት ከ15 ሰዓት ማለት ነው። ቀን ጭራሽ እንትን እያላችሁ ነው የምታወጡት። ይሄ አንዳንድ እንጀራ ታይም እያቆያችሁ እየከደናችሁ ነው የምትጋግሩት ማለት ነው ኤሌክትሪክ ማለት። ይሄ ግን ላፍ ላፍ አድርጋችሁ እንጨት አሪፍ ምጣድ ነው እላችኋለሁ። እዚህ ዛሬ ለመጀመሪያ ጊዜ መጋገሬ ሳይሆን ለመጀመሪያ ጊዜ እንጨት ፈልጬ መጋገሬ ማለት ነው። እኔ እንጨት አልፈልጥም። እንግዲህ እስኪ በእንትን የተጋገረው በጆክ የተጋገረውን እንጀራ አሳያችኋለሁ። ተመልካቾች እንግዲህ ይሄን ይመስላል። ማሻአላ በሉ።
በጣም እሳቱ እንትን ያለው ስላልተተከለች ነው። ምጣዱ ብትተከል ምንም እሳት የሚባል አያገኛችሁም። ያው ታውቁታላችሁ የተተከለ ምጣድ እና የኢትዮጵያ ኑሮ እንደዚህ ነው። ደስ ይላል። ያው እናጥላለሁ ስስ እንጀራ ነው የሚወደው። እናጥላለሁ እቆራርጣለሁ እንጂ ዝም ብዬ ማስታት እችላለሁ፣ ግን ይወፍርብኛል። ዝም ብዬ ደግሞ እኔ ወፍራም እንጀራ ምንም አልወድም። በቃ ስስ እንጀራ ነው የምወደው። ከገበያ ከሚሸጠው በላይ ስስ ነው እንጀራ ማለት ነው። እንግዲህ ያው እኔ እዚህ ላዞርና ለጋግር ብቻ አይደለም የመጣሁት ራሴ አፍቼ አቅጥሜ ማለት ነው። እና ባለሙያ ነኝ እላችሁ ነው። ያው አንዳንዱ ሰው ለመጋገር ብቻ ስለሚመጣ ብዬ ነው። ያው ለመጋገር ወንዶች ይጋግራሉ፣ ለማስጣት አሁን እንደውም ወንዶቹ በልጠውናል። ከኛ እያቦኩ እያቀጠኑ እየጋገሩ ነው ያሉት ማለት ነው። እኩል ሆነዋል እኛ ጋር ማሻአላህ። ዛሬ እንግዲህ እንጀራ እንደዚህ ይመስላላችኋለሁ። ዛሬ እንጀራዬ እስኪ አሁን ደግሞ ያሰፋነውን እንክፈተው። ሁለተኛው ማለት ነው። ማሻአላ የሆነ እንጀራ ወጥቷል ማለት ነው። እንደምታዩት ነው እንጀራው ማሻአላ ነው። የማካበድ ምናምን ሳይሆን የምታዩት ነው። እንግዲህ በዚህ መልኩ ነው እንግዲህ እንጀራ መንጋግረው ለጊዜው እላችኋለሁኝ። ለጊዜው ስራችሁ ያው ምጣዴን ለመትከል አስቤያለሁ፣ እንደዚህ እሳቱ እንዳይጎዳይ ማለት ነው። አሁን እዚህ ሀገር ኢትዮጵያ እንደዚህ እሳት እንትን እያለ የሚጋግር የለም። ማሻአላ የገጠሩም የሁሉም የከተማውም ታክሎ ነውና ማሻአላ በጣም ደስ ይላል። የሁሉም አንድ አይነት ሆኗል ማለት እንደዚህ እሳት ወደ ውጭ እየወጣ ምናምን አንኛ ማገዶም ይቀንሳል ይቆጥብላችኋልና በጣም ደስ ይላል። ሁሉም እንትን ብሎታል ማለት ተገንዝቦታል ይሄን ነገርና እንደዚህ እንትን የሚል የለም። ግን እኔው አንድ ቦታ ስለማልቀመጥ ከቦታ ቦታ ስለምዞር ነበረ ያልተከልኩት። አሁን ግን አስተካክላታለሁኝ፣ ተክላታለሁ እና ማገዶም አይፈጅብኝም። እንደገና ደግሞ እሳት እንትን አይለኝም። በነገራችን ላይ እኔ የማገዶ ችግር የለብኝም። ግን ማገዶ በጣም ውድ ነው ኢትዮጵያ ውስጥ። የማገዶ ችግር ያለበት በጣም አሪፍ አማራጭ ነው እላችኋለሁኝ። ለዛ ነው ውዶችዬ ዛሬ ውሎ ይሄን ይመስላል። እንጀራ ስጋግር ግን እንጨት የፈለኩት ለመጀመሪያ ጊዜ ነው። እንግዲህ ተመልካቾቼ ይሄን ይመስላል የዛሬ ውሏችን ማለት ነው። በቀጣይ ቪዲዮ ደግሞ ሌላ ውሎዬን ይዤላችሁ እመጣለሁ። እናንተ ግን ላይክ ሰብስክራይብ ማድረግ አትርሱ ማለት ነው። ላይክ አድርጉልኝ። ዩቲዩብ እንደገና መነሳት አለበት። ለዛ ደግሞ ላይክ ያስፈልገዋል፣ ሰብስክራይብ ያስፈልገዋል ማለት ነው። እንግዲህ እንደምታግዙኝ ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝዝት ይበልልኝ የኔ ውዶች።